ሳላጎድ ነፍሴን ሳልበድል ካንተ ዋግኝቼ ነው እንጂ ጭንቀቴ ዱዓ ደስትናቴ ለቀብር ረፍቴ ለፊርደውስ ቤቴ በማይቀረው ሞቴ አድርግልኝ ለዛ አዱንያም ቢበዛ መልድሜ ቢንዛዛ ድሎትም ቢያወዛ ጀነትም ያስገዛ اللهم صل وسلم على نبينا أركن فردوس الأعلى اللهم صل وسلم على نبينا أركن فردوس الأعلى الله سبحانه وتعالى عند تمنيو سنن فردوس الأعلى كمي قبوت باروش الله يدرقو انقدي محمد سيد الدنيا انت سنبتو يدا خير السراء مسرات الدل الله سبحانه وتعالى وفقونا بزي خير السراء لا ሁላችንም እንረባረብ ነገ አፈንታችን ሁላችንም አናውቀውም ዱንያ ላይ ስንኖር اللهم صل وسلم على نبينا أركن فردوس الأعلى اللهم صل وسلم على نبينا أركن فردوس الأعلى اللهم صل وسلم على نبينا أركن فردوس الأعلى በነገራችን ላይ መሐመድ ሰይድ በዚህ ነሽዳው ላይ የሚገልጸው ነገር ምንድነው ነገ ከረሱል ሰለላሁ ዐለይሂ ወሰለም ጋራ ከርሳቸው ጎን እንድንቆም የሚያደርጉንን ባህሪዎችን ነው የሚገልጽልን ለዚህ አንደኛው ሰደቃ መስጠት የቲሞችን መንከባከብ ነው ስለዚህ ሁላችንም ይህንን እድል እንድናገኝ እንረባረብ ሁላችንም ኢንሻአላህ ለፊርደውስ ቤታችን ለማይቀረው ሞታችን الله زند خير سرا النسرا جنة ياسكرسا اللهم صل وسلم على نبينا آمين يا رب فردوس الأعلى اللهم صل وسلم على نبينا أركن فردوس الأعلى اللهم صل وسلم على نبينا أركن فردوس الأعلى إن شاء الله متنيتو يقباتشو منيت تشرالاتشو بدمسم قبتاتشو منيت متشرو إن شاء الله شفعنا جنة كبابني نينا تفتان شكر بانجلا تايم دنيا ساتر تايم سنة ونيا ستنتايم سرايا برتايم همم بياسكاين بياسنين بياكوين وانجل سايا ساين كسولا سايلين بيتوبا ياكوين اللهم صل وسلم على نبينا أركن فردوس الأعلى 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 لبي تتنا نفسي مرحبا وندموتشي تصحى تدرون الله في تنزورو صلاة لا يصبرو الله سبحانه وتعالى رسول صلى الله عليه وسلم من الشفاعة التي وفقني لك سوء مجاز لاكو إن شاء الله إذا قال يتبالني تفتوكن بهاري آلاكم سلسي توندموشي إن شاء الله نجي الله كرسول صلى الله عليه وسلم قارب جنة دي أقنانين رسول صلى الله عليه وسلم بتناقروا حديث يتيموشن يتنكباكبا كهاتين ብለዋል ወንድማችን መሐመድ ሰይድ አራት የቲም ልጆችን ጥሎ ሄዷል ስለዚህ ለዚህ ሁላችንም እንረባረብ ገንዘባችን የሚጠቅመን ዛሬ ዱንያ ላይ ያለን ብቻ ነው ከሞትን በኋላ ወራሾች ናቸው የሚጣሉበት ይሄ የብዙ ቤቶች ታሪክ ነው ይሄ ሐቂቃው ይሄ ነው አላህ ያዘነላቸው ካልሆነ በስተቀር ስለዚህ አላህ ፍርደውስ አልአላ አላህ እንዲወፍቀን ኢንሻአላህ ሁላችንም እንነይት እናስገባ ወደ አካውንት እዚህ ላይ ባትጽፉም አስገቡ ኢንሻአላህ ምትጽፉም እየጻፋችሁ ነይቱ ሌላውንም ስለሚያበረታታ ላይቭ ላይ ገብታችሁ መነየት የምትፈልጉም መርሐባ ተውፊቅ ተናግሮታል ድጋሚ እስኪ
እኔ የምናገረው ነገር ይኖረኛል። መሐመድ ሰይድ ቸግሮት እንኳን ቸግሮኛል እንኳን የማይል ወንድማችን ነው። በሀብት የሚገርምህ ቅድም እንደነገርኩ ከዛሬ 18 ወር 17 ዓመት እንኳን ባለቤት የሚገርምህ የ10ኛ ክፍል ተማሪ ሆኖ ነው የ8ኛ ክፍል ተማሪ ያው ሁኜ ነበር እና የሚገርምህ የተሻለ ነገር እያገኘች ጥሩ ባል እየመጣ ብዙ ሀብታም የሆኑ ወንዶች እየመጡ እንኳን ልቧን ለሌላ ወንዶች አሳልፍ አልሰጠችም። የሚገርምህና አጋጣሚ ሆኖ ሌሎች ወንዶች ለትዳር ሲመጡባት ስለነበር እሱን በጣም ስለምትወደው ስለነበረ የሚገርምህ ኩሽና ነበረ ሂዶ ተከራይቶ የገባው የነበረው። የሚገርም በቆርቆሮ የተመታ እንደዚህ ጢስ የጠገበ ኩሽና ውስጥ ነው ይዟት የገባው። አንድ ፍራሽና አንድ ብርድ ልብስ ብቻ ነው ይዞት የገባው። የሚገርም እሺ መርሐባ ብላ እንኳን እዛ ነው የገባቸው። ይሄን ያህል ነው መስዋዕትነት እንኳን የከፈለችለት እሷ ማለት አብራው ችግርንም ደስታንም ሀዘንንም እንኳን አብራው 18 ዓመት ሙሉ እንኳን የኖረች ከደጋግ ሴቶች የምትመደብ ናትና አሁን እንደዚህ በከፋት ሰዓት ባዘነችበት ሰዓት 4 ልጆች እንግዲህ ጥሎ መሄድ በጣም ከባድ ነው። ልጆቹ እንኳን አባታችን የት ነው? የአሁኑ ጥያቄ ደግሞ የልጆች ጥያቄ ያው ልጆች ያሏችሁ ታውቃላችሁ፣ አባታችን አይመጣም ወይ የሚል ጥያቄ ይመጣል። አባታችን የት ነው ሄደው የሚለው ጥያቄ ይመጣል እና ከባድ ነው ለእሷ የሚሆንበት እና ሁላችንም የቻልነውን ያህል አድርገን ቢያንስ ልጆቿን በተርቢያ ያለ አባት እንድታሳድጋቸው መሆን የሚችለው ደግሞ አቅሟ ትንሽ ጠንከር ሲል ነው እና ሁላችንም እንግዲህ የቻልነውን ያህል ብናደርግ የተሻለ ነው እና ታሪኩ ይሄ ነው ብዬ ብናገር እኔ ደስ ይለኛል። ሁሉም የማይነገርም ነገር ስላለ ነው እንጂ ቸግሮት እንኳን እስቲ እንኳን ቀለበት እንኳን መግዣ በሌለበት ታይም ሁላ ነበር ያገባት። የሚገርም ሰላዲን ቅድም ገብቶ ሲናገር ሰምታችሁት ነበር እና ያን ያህል ከዛ ጊዜ ጀምሮ ስለነበር የሚያውቀው ስቲል እንኳን እንደዚህ ለዱንያ ብዙ ፍቅር የሌላት እሱን ወዳ እንኳን ነው እሷ የገባቸው የነበረው። አሁን ድረስም እንኳን 18 ዓመት ቀላል አይደለም። በልጅነቱ ነው የተሰጠረው። ወንድማችን ይሄን ያህል ነው ስብዕናውም ቢቸግረውም ቢከፋውም ቢያጣም እንኳን እንደዚህ ነው አይልም። ያገኘውን አቅፎ ስሙ ያገኘውን ሰው እንኳን ትልልቅ መሻይኾች አባቶችን እንኳን ሲያገኝ ሐቂቃ የምነግርህ ሂዶ ጉልበት ነው የሚስመው። የሚገርም ይሄን ያህል ነው ስብዕናው። በእኛ እንኳን አቅም እንኳን እኛን እንኳን ሲያገኘን እንኳን አቅፎን አንገታችን ስር ነው የሚስመን። ዱዓ እንደራረግ አብሽሩ የሚል ሰው ነው። ይሄን ያህል ነው ስብዕናው እና ስለ መሐመድ ሰይድ ይሄ ነው ብዬ ብዙ ልናገር አልችልም። ያው ብዙ ሰው ያውቀዋል ብዬ ስለማሰብ እንግዲህ አላህ ይዘንለት፣ አላህ ጀነትን ይወፍቀው ኢንሻአላህ። እንግዲህ ሁላችንም የቻልነውን ያህል እያደረግን የተሻለ ነገር እንግዲህ እንፈጥራለን ብዬ አስባለሁ። አንተም እንግዲህ ከምንም በላይ ደግሞ ለአንተ